ይህን የቅዱስ ጊዮርጊስ ታሪክ ብዙዎቹ ሰዎች አያውቁትም። እስከ መጨረሻው ካልቆየን ትልቅ በረከት ያመልጠናል። ሚያዝያ 23 ታላቁ የሰማዕቱ ቅዱስ ጊዮርጊስ ቀን ነው። ዛሬም እምነትን የሚያነሳና ልብ የሚነካ ታሪክ። ጊዮርጊስ ከአባቱ ዘሮንቶስ እናቱ ቲዮብስታ ሲባሉ ሀገሩ በፍልስጤም ውስጥ የምትገኝ ልዳ ውስጥ በ277 ዓመት ተወለደ። 20 ዓመት እስኪሆነው ድረስ ጦር መወርወር፣ ጋሻ መመከት፣ ፈረስ መጋለብ ተማረ። 70 ነገሥታትን አስጨነቀ። ብሩክታይትን ከዘንዶ አፍ አዳነ። የመለቢቷን ስም የተፈራ ከእግዚአብሔር ዘንድ ኃይልን ተጎናጸፍክ። ድል አድራጊው ሰማዕት ጊዮርጊስ አንተ ነህ። በዚያን ጊዜ ንጉሥ ዲዮቅልጥያኖስ ክርስቲያኖችን በጣም ያስጨንቅ ነበረ፣ ይጨፈጭፍ ነበረ። ሁሉም እምነታቸው እንዲተዉ ይወግዝ ነበረ። ግን ቅዱስ ጊዮርጊስ ለጣዖት እጄን አልሰጥም አለ። ታላቅ ተአምራት ተፈጸመ። ብዙ ሰዎች በእርሱ ምክንያት እምነትን ተቀበሉ። እርሱ ግን ከእግዚአብሔር ጋር አልተለያየም ነበረ። በዛን ጊዜ ብዙዎች እምነታቸውን የተቀበሉት እሱ በመከራ ውስጥ ሆኖ እግዚአብሔር ከኔ ጋር ነው ሲል ብዙዎች እምነታቸውን ትተው ስለነበረ በዛን ሰዓት ብዙ ሰዎች ክርስትናን ተቀበሉ። ሰሪው ሰማዕት እግዚአብሔር ቅዱስ በኃይለ ጸሎት የምትፈውስ ቤሮዛዊት ዳነች ዘንዶውን ገለች። ሰማዕታትን የዚችን ዓለም ጣዕም በእውነት ናቁ፣ ደማቸውንም አፈሰሱ። ስለ መንግሥተ ሰማያት መራራን ሞትን ታገሱ። ስለ ቀናች ሃይማኖት ነፍስህን አሳልፈን የሰጠህን ቅዱስ ጊዮርጊስ ሆይ የእምነት የጽናት ምሳሌ ነው። እኛም በችግር ውስጥ እንኳን ብንሆን እግዚአብሔርን መተው አይገባንም። ውድ ምዕመናን መልካም ባህል ይሁንላችሁ። እባካችሁ ላይክ፣ ሼር፣ ሰብስክራይብ አድርጉት ለሌሎች እንዲደርስ። በአዋጅ ሰበክ እግዚአብሔርን ቃል ከአንደበት ወጥቶ እንደ ሐርፈ ትል ፈጥነህ የምትደርስ ማማ ላይ ፈረስ የኢትዮጵያ ገበዝ ቅዱስ ጊዮርጊስ ደም ወማይ ወሐሊብ እምነ ክሳዱ ፈልፈለ ሱበ ተከለለ ጊዮርጊስ ሱበ ተከለለ